ቤተክርስቲያን ሄደን አጥሩን ስንሳለም ለምን ድንጋይ ትስማላችሁ ብለው የሚጠይቁን አይጠፉ። ሃሌሉያ ዜኖኩ ዛሬ በዚህ ቪዲዮ ከአጥሩ እስከ መንበሩ ቤተክርስቲያን እንዴት እንደምትሰራ እያንዳንዱ ሚስጥር ይተረጎማል። አውደ ምህረቱ ቅኔ ማህሌቱ በሩ ለምን ሶስት ሆነ? በምስራቅ በምዕራብ ለምን ተለያየ? እያንዳንዱ የቤተክርስቲያን አሰራር ምስጢር ስትተረጎም ለካ ቤተክርስቲያን ራሷ ወንጌል ነች። ክርስቶስ አምላክነ ቤተክርስቲያን ራሷ አፍ አውጥታ የምትሰብክ መጽሐፍ ቅዱስ ነች። ከዚህ በኋላ ስለ ቤተክርስቲያናችሁ በኩራት የምትናገሩበት ዕውቀት በዚህ ቪዲዮ ተሸምታላችሁ። መምህር እንደምንሽ ወልተመድ ሰላም እንደሽ እንኳን ደህና መጣሽ። አራይከፍ የብሉይ ኪዳን ቤተ መቅደስ ቤተ እግዚአብሔር ይባላል፣ መቅደሰ ሙሴ ይባላል፣ መቅደሰ ሶሎሞን ይባላል። እንግዲህ እግዚአብሔር ለሙሴ ወደ ተራራው ውጣ አለው። ከወጣ በኋላ ቤተ መቅደስን ድንኳንን በብርሃን ስሩ አሳየው። ከዛ በኋላ ቀዳሚሃ ለጽዮን ሰማይ ሳራራ እግዚአብሔር በመጀመሪያ አስቀድሞ ጽዮንን ሰራት ተብሎ ያቺ ጽዮን የተባለችው በሰማይ የተሰራችው እንደገና ደግሞ በተራራ ለሙሴ አሳየው፣ በብርሃን ስሩ አሳየው። አሰራሯን፣ ወርዷን፣ ቁመቷን፣ አይማዶቿን፣ በሮቿን ሁሉ ካሳየው በኋላ ሙሴ ደግሞ ወረደና እግዚአብሔር ጥበብ የሰጣቸው ሰዎችን ፈለገ፣ ቤተ መቅደሱን የሚሰሩ ማለት ነው። እነሱ ደግሞ ባስልኤልና ኤልያብ ይባላሉ። ይሄም ደግሞ በኦሪት ዘጸአት ምዕራፍ 31 ላይ የተመዘገበ ቃል ነው። እነሱ መጡ፣ ሙሴ ነገራቸው። እነሱ ደግሞ እግዚአብሔር የሚመሰገንባት ለእግዚአብሔር መስዋዕት የሚቀርብባት ደብተራ ኦሪትን ሰሩ። በዛች እግዚአብሔር ሲመሰገን ኑሯል። እንደገና ያንንም ይዘን ደግሞ በሶሎሞን ዘመን ቤተ መቅደስ ተሰራ። ከደብተራ ኦሪት ቀጥሎ ደግሞ ምኩራብ የሚባል አለ። ይሄም እግዚአብሔር የሚመሰገንበት ቦታ ነው። ከዛ በኋላ እነ ዘሩባቤል ሁሉ ለ46 ለ48 ዓመት የፈጀባቸው ቤተ መቅደስ ሰርተዋል። እነ ሶሎሞንም ደግሞ በጥንቃቄ ቤተ መቅደስ ሰርተዋል፣ እግዚአብሔር የሚመለክበትን። እንደውም አስቀድሞ ቅዱስ ዳዊት በነገሰበት ሰዓት ያዝን ያለቅስ ይተክዝ ነበር። የሚያሳዝነው የሚያስተከዘው ምንድን ነበር ስንል የቤተ መቅደስ ሳይሰራ መቅረት ነው። ታቦተ ጽዮን በውጭ በድንኳን ተቀመጣ ሲያይ እኔ በዋንዛ በዝግባ በተሰራ በተንጣለለ ቤተ መቅደስ ተቀምጬ ታቦተ ጽዮን ደግሞ በዳሪ ነው የምትኖረውና ይሄ ያሳዝነኛል ብሎ ሲያዝን ነብዩ ናታን ሊጠይቀው መጣ። ያዘናገኘው ንጉስ ምን ያሳዝናል? ቤተ መቅደስ አሰራም አለው። አንድ የሚፈቅረው እግዚአብሔር ነው፣ አንተም ሱባኤ ግባ እኔም ሱባኤ ግባለሁ ብሎ ተብለው ነብዩም ሱባኤ ገባ፣ ዳዊትም ሱባኤ ገባ። ሱባኤ ከገባ በኋላ ምን አደረገ? ለነብዩ የቤተ መቅደሱ ስራ ተገልጦለት አንተ አይደለም ቤተ መቅደስ መስራው ካንተ አብራክ የተከፈለ ልጅ ሶሎሞን ቤተ መቅደስን ይሰራል አለው። በዚህ ትንቢት መሰረት ልጁ ሶሎሞን ቤተ መቅደስ ሰርቷል። ያ ሶሎሞን የሰራው ቤተ መቅደስ እንደ ሰቀልማ ሲባል እንደ ሬክታንግል አይነት ሆኖ የሚሰራ ሲሆን ማለት ነው። በመጀመሪያ ብናውቅ ደስ የሚለኝ ከአጥሩ ጀምረን የአጥሩ ትርጓሜ መጽሐፍ ቅዱሳዊ ነው ወይ የሚለውን ነው። እስኪ የዚህን ትርጓሜ እንስማ። ቅጽር ማለት አጥር ማለት ነው፣ ቅጽር የምንለው። ስለዚህ የቤተ ክርስቲያኑ አጥር ላይ ደግሞ ክርስቲያኖች ወደ ቤተ እግዚአብሔር ሲገቡ ደጅ እየጠኑ እየሰገዱ ሰላምታ እያቀረቡ ነው የሚገቡበት። መዝሙረ ዳዊት መዝሙር 131 ላይ ወነሰግድ ሀበቆመ እግረ እግዚእነ የጌታችን እግር በቆመበት እንሰግዳለን ነው። የጌታችን እግር የቆመበት የት ነው ስንል ደግሞ ቀራንዮ ነው። ፍጻሜው ግን ቀራንዮ የተባለ ቤተ መቅደስ እስከሆነ ድረስ ወደ ቤተ መቅደስ መግቢያው ወደ ቀራንዮ መሄጃ ቅጽሩ ነው። ቅጽሩን አልፈን ስንገባ ግን እንደው ዝም ብሎ አይገባም። እንኳን አይደለም ቤተ ክርስቲያን አይደለም በዚህ ዓለም ያሉ ቤቶች የንጉስ ቤት ሊሆን ይችላል፣ የባለጸጋ ቤት ሊሆን ይችላል፣ የአንድ የግለሰብ ቤት ሊሆን ይችላል። አንኳኩቶ ሰላም ብሎ ነው የሚገባው። ስለዚህ የንጉሥ ሰማይ ወምድር ቤተ ክርስቲያን ሲገባ ቤተ መቅደሱን እየተሳለሙ እጅ እየነሱ ግንባርን ከመሬት እያስነኩ እየሰገዱ ነው የሚገባው። ለምንድን ነው የሚሰገደው ስንል ደግሞ በስጋና በደሙ የታተመ የቅዱሳን መላእክት እና የቅዱሳን ጻድቃን ሰማዕታት መገናኛ እንደመሆኑ ሁሉ አፈሩም መሬቱም ቅጽሩም የተባረከ ነው ማለት ነው። ያንን የተባረከውን ቦታ ስንስመው ስንዳስሰው እንባረካለን፣ የተቀደሰውን ቦታ ስንነካ እንቀደሳለን ማለት ነው። ሐዋርያው ቅዱስ ጳውሎስ ሲናገር ምን ይላል? ያልፍ የነበረው ሕግ እንዲህ በክብር ከሆነ ይላል።
ጸንቶ የሚኖረው ሕግ ደግሞ ይልቅ የከበረ ሆኗል ይላል። ስለዚህ በኦሪቱ ከነበረው ከሚሰጠው ሕይወት ይልቅ ዛሬ በሐዲስቷ ቤተክርስቲያን የሚሰጠው ክብርና ዋጋ የበለጠ ስለሆነ ያንን የተቀደሰውን የክብር ስፍራ ስንሳለመው ስንዳሰሰው እንቀደሳለን፣ በረከት እናገኝበታለን ማለት ነው። በሌላ በኩል ደግሞ ቤተክርስቲያን የክርስቶስ አካል ናት። በዙሪያው ያሉት ቅጽሩ አጸዶቹ ሁሉ የአካል ክፍሎች ናቸው። ለምሳሌ የአንዲት ሴት ታሪክ ስናነሳ ያቺ ደም ይፈሳት የነበረ ሴት ማለት ነው የልብሱን ጫፍ ወይም ዘርፍ በእጅ የነካሁ እንደሆነ የዳሰስኩ እንደሆነ እድናለሁ ብላ አምና በልቧ አስባ ሄደች። እንደምንም ብላ ተጋፍታ በሰው መካከል የጌታን የልብሱን ጫፍ ስትነካ ወዲያው የፈሳሿ ደም እንደቆመላት ይናገራል ማለት ነው። ዛሬም ቢሆን ከቅጽረ ቤተክርስቲያን ጀምሮ ያለው አካል ሁሉ የክርስቶስን አካል የሚወክል በመሆኑ ያንን የሱን አካል ስንዳስስ የኃጢአት ፈሳሻችን ይቆማል፣ ክፉ ፍላጎታችን ይወገድልና ፍጹም የሱ ልጆች ለመሆን እንችላለን ማለት ነው። ስለዚህም ከዚህ ተነስተን እንዳስሰዋለን፣ እንዳሰስበታለን፣ እንሰማዋለን ማለት ነው። ጠቢቡ ሰሎሞንም በመኃልየ 1:1 ላይ ይስእመኒ በስእመተ አፉሁ ይላል። ባፉ መሳምን ሳመኝ ይላል። መሳም የፍቅር ምልክት ነው። ቤተክርስቲያን የክርስቶስ አካል እንደመሆኗ ክርስቶስን የሚወዱበት መግለጫቸው ምንድነው ከተባለ አንዱ መሳም ነው ማለት ነው። ልብሱንጫፍ ብነካው አዳንጌታይ ብጠጋው ቀጥላል ደሜን አምናለሁ። ሁላችንም እንደምናውቀው እንግዲህ የቤተክርስቲያን የመግቢያ በር ደጋን ወይም ደግሞ ከርብ ነው። ይህ የሆነበት ምክንያት ምንድነው? ምሳሌነቱና መጽሐፍ ቅዱሳዊ ትርጓሜውስ ምን ይመስላል? እግዚአብሔር አምላክ ከጥፋት በኋላ ኖህን እንደገና ብዙ ተባዙ ምድርንም ሙሏት አለው ይላል። ኖህ ግን ጌታ የኔ ልጆች ኃጢአት መስራታቸውን ላይተው አንተም ደግሞ ተቆጥተ ማጥፋትህን ላተው ምን ያደርግልኛል ብሎ ሲለው ጌታ ሳይም ቀስቴ በውስተ ደመና ከመያ ማስና ለምድር ዳግመ በማይ ዳግመኛ ይህንን ዓለም በንፍር በጥፋት ውሃ እንዳላጠፋው ቀስቴን በደመና ባዞርኩ ጊዜ 4 ህብር ያላት ደመና ተቀርጻ ትታይልህ ይላል። ስለዚህ ደመና በዞረ ጊዜ ሁሉ ቀስተ ደመና ተተክሎና ያለን ያ ቀስተ ደመና አጎበሩ ወዴት ነው ያለው? ወደ ላይ ነው ያለው። ደጋኑ ደግሞ ወደ ምድር ወደኛ ነው ተተክሎ ያለው። ይሄንን በምሳሌነት ሲብራራ አርበኛ ጠላቱን ያየ እንደሆነ አውታሩን ወደ ጠላቱ ያደርገዋል፣ ቀስ ለማስረር እንዲመቸው ማለት ነው። ወዳጁን ያየ እንደሆነ ደግሞ ደጋኑን ወደሱ ያደርግና አውታሩን ወደ ወዳጁ ያደርጋል ይላል። በዚህ አይነት አምላካችን እግዚአብሔር እኛን ሰዎችን ወዳጆቹ ስላደረገን ይችን በደመናው ላይ ተቀርጻ የምትታየውን ቀስት አጎበሩን ወደሱ አውታሩን ወደኛ አድርጎ እኛን ወዳጆቹን ዳግመኛ በንፍር ውሃ እንዳያጠፋን በፊት እንደነበረው በፊት እንዳደረገው እንደማያደርግብን ከኖህ በኋላ በኖህ ቃል ኪዳን አማካኝነት መዓልትና ሌሊት ክረምትና በጋ እንደዚሁም መዝራት ማጨድ እነዚህ ሁሉ እንደማይለዋወጡ በኖህ ቃል ኪዳን ተጠብቀን እንደምንኖር ለማሳየት ይህች ከርቧ ቀስተ ደመናዋን ታሳያለች፣ ታመላክታለች ማለት ነው። በሚያስደንቅ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢ ዛፍ አይጠፋም። ገጠርም ይሁን ከተማ በቤተክርስቲያን ግቢ የሚተከሉ ዛፎች ትርጓሜያቸው ምንድነው? ለምንስ ይተከላሉ? የሚለውን ስንሰማ ደግሞ እንገረማለን። በገዳምም ያለችው በከተማም ያለችው ቤተክርስቲያን አንድ እስከሆነች ድረስ በገነት ትመሰላለች። ገነት ደግሞ የተከበበችው የተዋበችው ተክሎቿ በጣም ያማሩ የተዋቡ መዓዛቸው የተወደደ መዓዛቸው ሁሉ ምግብ የሚሆን ነው። ስለዚህ ቤተ መቅደሷ የዛሬው ቤተክርስቲያን በገነት ትመሰላለች። ዛፎችም ራሱ የተመረጡ ናቸው። አሁን አብዛኞቹ እነ ወይራ እነ ጽድ ናቸው። እነዚህ ደግሞ በጣም ጥሩ መዓዛ ጥሩ ጣዕም ያላቸው ናቸው። ክርስቶስ አምላካችን ራሱ ሰው ሆኖ ከድንግል ማርያም ተወልዶ በኢየሩሳሌም ሲኖር ቀን ቀን በከተማው በዮርዳኖስ በገሊላ በናዝሬት ሲያስተምር ሲገስጽ ሲመክር ውሎ የሚያድረው ግን ደብረ ዘይት ነው። ደብረ ዘይት ማለት ደግሞ የዘይት ቦታ የወይራ ቦታ ነው። ያቺ ደብረ ዘይት የቤተ ክርስቲያን ምሳሌ ናት። ስለዚህ ቤተ ክርስቲያን ደግሞ ያንን ምሳሌ አድርጋ በቤተ መቅደስ ወይራ መተከሉ ያ ወይራ ደግሞ በጎ መልካም ጥሩ መዓዛ ያለው እስከሆነ ድረስ ክርስቲያኖች ደግሞ ከዛፉ ተምረው እኔም እኮ ለእግዚአብሔር በጎ መዓዛ እንዲኖረኝ በጎ ምግባር እንዲኖረኝ ብለው የሚማሩባቸው ምሳሌዎቻቸው ስለሆኑ በቤተ መቅደስ ዙሪያ ዛፎች ይተከላሉ ነው። ትንቢተ ዳንኤል ምዕራፍ 3 ከቁጥር 75 በዚህ ዓለም የሚበቅሉ አትክልት ሁሉ እግዚአብሔርን ያመሰግኑታል፣
እርሱ የተመሰገነ ነው፣ ለዘለዓለምም ከፍ ከፍ ያለ ነው። በሌላ በኩል ደግሞ ቤተክርስቲያን ትከብራለች። በዛፎች ስትከብር አዕዋፋቱ ሁሉ በዚያ ላይ ሆነው የራሳቸውን የሆነ ጸሎት ያደርሳሉ። ነቢዩ እግዚአብሔር ቅዱስ ዳዊት ኩሉ ነፍስ ይሴብሖ ለእግዚአብሔር ይላል። እግዚአብሔር ባወቀ እኛ በማናውቀው ስነ ፍጥረት ሁሉ እግዚአብሔርን ያመሰግናል ማለት ነው። እና ራሱ ዛፉም ራሱ ያመሰግናል። እኛ ብቻችንን አይደለም እናመሰግነው። ከሰማይ መላእክት አሉ፣ በምድርም ደግሞ ጉዛን እንኳን ምንላቸው ፍጥረታት ሁሉ ሳይቀሩ እሱ ባወቀ ስለሚያመሰግኑት ከስነ ፍጥረት ጋር አብረን እናመሰግናለን ለማለት አባቶቻችን ይህንን ስርዓት አብረው አያይዘው ሰርተውልናል። ሁሉም ነገር ምሳሌ ያለውና በጣም ደስ ይላል። አሁን እኔና እርሱ የተቀመጥንበት ቦታ አለና እዚህ ላይ ምንድነው ስርዓት የሚካሄድበት? ይሄ ቦታ ምንድነው የሚባለው? አሁን እዛ ጋር የምትመለከችው ከዛ አንስቶ እነዚህ ወንበሮቹ ያሉበት ስፍራ በሙሉ አውደ ምህረት ነው የሚባለው። ምህረት ማለት ይቅርታ ማለት ነው። አውድ ማለት ደግሞ አደባባይ ማለት ነው። የምህረት አደባባይ ማለት ነው። ግሩም አባታችን አውደ ምህረት የቃሉ ትርጓሜ ምን እንደሆነ ነግረውናል። መጽሐፋዊ ምስጢሩስ ምን ይመስላል? ማንኛውም ሰው ኃጢአት ሰርቶ በድሎ ቢመጣ እግዚአብሔር ይቅር የሚልበት እርቅን የሚሰጥበት በመሆኑ የምህረት አደባባይ ተብሏል ማለት ነው። በዚህ በቤተ ክርስቲያን ሆኖ ለሰው ልጆች ሁሉ ሰዎች የሚፈልጉትን ይቅርታ የሚያድልባት በመሆኑ የጸጋው ዙፋንና አውደ ምህረት ማለት አንድ ናቸው ማለት ነው። ወደ ዕብራውያን ሰዎች ምዕራፍ 4 ከቁጥር 16 እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ወደ ቤተ ክርስቲያን ግቢ እንደገባን በግራና በቀኝ ብዙ ሰዎች ቆመው የሚጸልዩበት ስፍራ አለ። ይህ ስፍራ ምን ይባላል? ትርጓሜውስ ምንድነው? በቤተ ክርስቲያኑ ዙሪያ ከቅጽረ ቤተ ክርስቲያኑ አንስቶ ከዛው ጋር ተያይዞ የሚሰራው በጥንቱ አማርኛ ገረገራ የሚባለው መጠለያው ክፍል ክርስቲያኖች ያው ከበው ጸሎት የሚያደርጉበት፣ ጸሎታቸውን ካከናወኑ በኋላ ደግሞ ቁጭ ብለው ተረጋግተው በተመስጦ ስለ እግዚአብሔር የሚያሰላስሉበት ስፍራ ነው። ሁለት ቦታዎች አሉ። አንደኛው ገረገራ ወይም መጠለያ የምንለው ከቤተ ክርስቲያኑ ጋር አብሮ የሚሰራው ነው፣ ዙሪያው ማለት ነው። ሌላኛው ደግሞ በዚህ በኩል ያለው መግቢያው ላይ ከቅጽረ ቤተ ክርስቲያኑ ጋር አብሮ ያለው ነው። ከመጽሐፍ ቅዱስ አንጻር ስንመለከተው እግዚአብሔር ሙሴን ሕዝቡን እንዲበላቸው ይላል 3 ቀን ድረስ ራሳቸውን ይቀድሱ፣ ወንዶች ከሴቶች ሴቶች ከወንዶች ጋር አይገናኙ፣ ከ3 ቀን በኋላ በደብረ ሲና እገለጥላችኋለሁና አንተና አሮን በርዕሰ ደብር በተራራው ራስ፣ ሌዋውያኑ በመንፈቀ ደብር በተራራው አጋማሽ ላይ ማለት ነው፣ ሕዝቡ ደግሞ በተራራው ይሁኑ፣ በዚያ በተራራው ላይ እገለጥልሃለሁ፣ ድምጼን አሰማሃለሁ አለው ይላል። ነገር ግን ማንም ራሱን ሳያነጻ ወደ ተራራው ቢቀርብ ያ ሰው ከሕዝቡ ተለይቶ ይጥፋ ይላል። እንግዲህ ያ በኦሪት ዘጸአት የምናገኘው ታሪክ ነው። በተራራው ራስ ያሉት ሙሴና አሮን ዛሬ መቅደስ ገብተው የሚያገለግሉ ካህናትን፣ በመንፈቀ ደብር ያሉት ሌዋውያኑ ደግሞ መዘምራኑ፣ ከታች ከተራራው በዙሪያው ያሉት ሕዝቡን ይወክላሉ ማለት ነው። በቅጽረ ቤተ ክርስቲያን ውስጥ ያሉ አጠቃላይ ሕዝቡ ማለት ነው። ከዚህም የተነሳ እግዚአብሔር በባህሪው ቅዱስ እንደሆነ ሁሉ የኛን ቅድስና የኛን ንጽህና እግዚአብሔር ስለሚፈልግ ወደ ቤቱ ስንቀርብ በሁሉም ነገር ንጹሃን ሆነን መቅረብ አለብን ማለት ነው። በኦሪቱ በነበረው አገልግሎት እንዲህ ክብር የሚሰጠው ከሆነ ዛሬ ላይ ባለው ደግሞ በአማናዊው መስዋዕት የበለጠ ክብር ስለሚሰጠው ወንዶች በህልመ ሌሊት፣ ሴቶች ደግሞ በወር አበባ በሚገጥማቸው ጊዜ ስለ ቤተ መቅደሱ ክብር፣ ስለ መስዋዕቱ ክብር፣ ስለ ንጉሠ ሰማያቱ ክብር ምንም እንኳን እኛ ልብስ ብንለብስም ውስጣችን ግን በፊቱ የተገለጠና የሚታይ ስለሆነ ስለ ክብሩ እስከምንነጻበት ሰዓት ድረስ ራቅ ብለን እንቆማለን ማለት ነው። ለምን ሲባል በዚያ የሚነጥበው የክርስቶስ ደም ብቻ ነው። እንቅፋት የመታው ሰው ነስር ያለበት ሰው እንኳን አይገባም። ገረገራው ስር ከደጅሽ ቁሚያለ ብሎ ያስምረኝ ማጸንሻለ እናቴ አንቺ ነሽ ሌላ እናት የለኝ
የቤተ ክርስቲያን አሰራር እንደው ምን መምሰል አለበት? ወደ 3 ክፍሎች አሉ። የመጀመሪያው ክፍል ሰቀልማ በመባል የሚታወቅ ነው። ስሙ እንደሚያመለክተው እንደ ከፍ ብሎ ያለ በአራት ማዕዘንነት የሚሰራ ሆኖ ልዩ የሚያደርገው ሰቀልማ ቤተክርስቲያንን ባለ ብዙ ጉልላት መሆኑ ልዩ ያደርገዋል ማለት ነው። ሁለተኛው ክብ ቤተክርስቲያን ነው። ለዚህ ጥሩ ምሳሌ አጠገባችን የምትገኘው ማኅደረ ስብሐት ቅድስት ልደታ ናት። ከላይ ደግሞ ባለ አንድ ጉልላት ብቻ ናት ማለት ነው እና እንዲህ አይነቱ ደግሞ ራሱን የቻለ አንድ ክፍል ነው። ሌላው ዋሻ፣ እነሱ ለየት የሚያደርጋቸው ጉልላት የላቸው። በሶስቱ ከፍለ ልናይ እንችላለን ማለት ነው። እንደገና ደግሞ ሌላ ለየት የሚያደርጋቸው ሰቀልማውም ሆነ የዋሻው ቅርጽ ቤተክርስቲያን 3 ክፍሎች የሏትም። እንደዚህ በቅርጽ ተደርጎ አይሰራም። በመጋረጃ እየተከፈለ ነው። ብዙ ጊዜ ብዙ መስኮቶች ብዙ በሮች አሉና በቤተ ክርስቲያን ውስጥ እስከ ምን ያህል መስኮቶች ናቸው ያሉት እና ምን ያህል በሮች ናቸው የሚገኙት? አሁን ብዙ ቤተ መቅደሶች ስትሄዱ አንዳንድ በገጠር በክፍለ ሀገር ክብ ቤተ ክርስቲያኖች እስከ 33ም ያላቸው አሁን 33 መስኮት ያላት ቤተ ክርስቲያን አለች በሀገራችን። እሷም ደግሞ ተድባበ ማርያም ርዕሰ አድባራት ወገዳማት ፓትርያርክ የሚሾምባት ታላቋ በብሉይ ኪዳን ዘመን መስዋዕት የተሰዋባት እና አብርሃና አጽፋ የሚባሉ ነገስታት በወርቅ በብር አንቆጥቁጦ የሰሯት ትልቅ ቤተ መቅደስ አለች። ክርስቶስ አምላካችን በዚህ ዓለም የኖረው 33 ዓመት ነው። ክርስቶስ የኖረበትን ዘመን ለማስታወስ 33 መስኮቶች ሰርታለች። ስለዚህ ቤተ ክርስቲያን ክርስቶስን በምሳሌ በኩነት በመሆን ነው የምትሰብከው። መጀመሪያውን ወደ ቤተ ክርስቲያን ስንገባ 3 መግቢያ በሮች አሉ። በምስራቅ በምዕራብና በደቡብ ማለት። የምስራቁ የካህናት መግቢያ ነው። የምዕራቡ ደግሞ የወንዶች ነው። የደቡቡ የሴቶች መግቢያ ነው። በዚያው መግቢያቸውን ተከትሎ የመጀመሪያው የሚገቡበት ክፍል ቅኔ ማህሌት ይባላል። የመጀመሪያው ዙር ማለት ነው በክብ ቤተክርስቲያን ስናየው። ሁለተኛው ዙር ደግሞ ቅድስት ይባላል። በጥንቱ ቤተክርስቲያን እዚህ ስፍራ ላይ ለቅዱስ ሥጋው ለክቡር ደሙ የበቁ ምዕመናንም በዚያ ቦታ ላይ ሆነው ቅዱስ ሥጋውን ክቡር ደሙን ይቀበሉ እንደነበሩ ብዙ የቤተክርስቲያን ታሪክ መዛግብት ያስረዳሉ። በጥንቱ ቤተክርስቲያን ገና ሊያምኑ ሀብተ ወልድና ስመ ክርስትና ሊቀበሉ ትምህርት ላይ ያሉ ቀኑና ላይ ያሉ ንዑሰ ክርስቲያን ይባላል። በዚሁ በቅኔ ማህሌቱ ዙሪያ ጸሎታቸውን ሲያደርጉ ይቆዩና ልክ ሥርዓተ ቅዳሴው ወደ ፍሬ ቅዳሴው ሊገባ ቀዳሹ ዲያቆን ጻኡ ንዑሰ ክርስቲያን በሚልበት ጊዜ ወጥተው ወደ መካነ ቀኑናቸው ይመለሳሉ። ስለዚህ እነሱም የሚቆሙበት ስፍራ ነው ቅኔ ማህሌት። መቅደስ የምንለው ግን ስልጣነ ክህነት ያላቸው ብቻ ገብተው አገልግሎት የሚፈጽሙበት ቅዱስ ሥጋው ክቡር ደሙ የሚፈተትበት ስፍራ ነው። ቅድም ሲነግሩኝ ካህናት በምስራቅ ይገባሉ፣ ሴቶች ደግሞ በደቡብ። እሱስ ምንድነው ሚስጥሩ? ካህናቱ በስተምስራቅ በኩል የሚገቡት በስተምስራቅ የተወለደውን ወይም ደግሞ በስተምስራቅ በቤተልሔም የተዘጋጀውን ህብስተ ሕይወት ኢየሱስ ክርስቶስን ይዞ ለመግባት ነው ወደ ቤተ መቅደሱ ማለት ነው። ጌታችን ኢየሱስ ክርስቶስ አማናዊ ፀሐይ ነው ብለናል። ፀሐይ የምትወጣው በስተምስራቅ ነው ብለናል። ስለዚህም በስተምስራቅ ይገባሉ ማለት ነው። ዛሬ ላይ ግን ህዝቡም ካህናቱም የሚገቡት ቤት ነው ከተባለ በሰሜን በኩል ባለው በር ነው። ካህናቱ በስተምስራቅ የሚገቡት ለአገልግሎት ብቻ ነው እንጂ መጀመሪያው ቤተ መቅደስ ሲገቡ በስተሰሜን በኩል ባለው በር ይገባሉ ማለት ነው። ስለዚህ ከምዕራብ በስተሰሜን በኩል ወደ ምስራቅ መግባታችን ዛሬ ግን ርዴተ ገሃነም የለብንም፣ ወደ ገሃነም መውረድ የለብንም፣ ወደ ምስራቃዊት ኤዴን ገነት የምንገባበት ጊዜ ነው ሲባል ዛሬ ላይ ከምዕራብ በስተሰሜን ባለው በር እንገባለን ማለት ነው። ስለዚህ ካህናቱ በስተምስራቅ የሚገቡት በምስራቅ የተዘጋጀውን አማናዊ ህብስት ኢየሱስ ክርስቶስን ወደ መቅደሱ ለማምጣት ያንን ለማመልከት ነው ማለት ነው። ሴቶችና ወንዶች ደግሞ በጸሎት ስፍራቸው በጋራ እንዳይሆን ሐዋርያው ቅዱስ ጳውሎስም ተናግሯል። ሥርዓተ ቤተ ክርስቲያንም የተደነገገ ያንን ትምህርተ መስቀሉን ጠብቆ ለመሄድ ወንዶቹ በምዕራብ በኩል ይመጣሉ። አሁን በስተምዕራብ ሆነን ወደ ቤተ መቅደሱ ስንገባ ፊታችን ወደ ምስራቅ ይሆናል ማለት ነው። ስለዚህ ርዴተ ገሃነም የለብንም ማለት ነው።
በስተደቡብ ሴቶች የሚገቡበት ጌታ እግዚአብሔር ማለት ነው መጀመሪያ ሔዋንን ሲፈጥራት ከአዳም ከግራ ጎኑ እንደፈጠራት ይናገራልና ከቤተ መቅደሱ ሆነን ፊት ለፊት ስንሆን የሴቶቹ አካል ከወዴት ይሆናል ማለት ነው? በስተደቡብ ይሆናል ማለት ነው መቆሚያቸው። የሚቆሙበት የሚጸልዩበት ቦታ ለብቻ ራሱን የቻለ መሆን አለበት ማለት ነው። የሰጎን እንቁላል ምሳሌነቱ ምንድነው? በጥንቱ ቤተክርስቲያን ምስጢር አለው። ምስጢሩ ምንድነው? የሰጎን እንቁላል የሚፈለፈለው እናትየውም አባትየውም አይናቸውን ከዚያ ከእንቁላሉ ላይ አይነቅሉ ትክ ብለው በማየት ነው ያ እንቁላል የሚፈለፈለው። ከዛ ጫጩት ሆኖ ሌላ ሰጎን የሚፈጠረው በዚያ መንገድ ነው። ለአፍታ ያህል እንኳን አይናቸውን ከዛ እንቁላል ላይ ካነሱ ያ እንቁላል ይበላሻል ማለት ነው። ለደቂቃም ቢሆን ምግብ ሲያስፈልጋት ተባቱን ተክታ ሄዳ ነው ምግብ የምትፈልገው ማለት ነው። አለዚያ ትታው የሄደች ወይም ደግሞ አይኗን ከእንቁላሉ ላይ ለቅጽበት ያነሳች እንደሆነ እንቁላሉ ይለወጣል፣ ይደርቃል፣ መፈልፈል አይችልም፣ አይፈለፈልም ማለት ነው። ይሄ ምስጢሩ ምንድነው? ምእመናንም ቤተክርስቲያንም በእግዚአብሔር ያለ ማቋረጥ ክትትል ውስጥ መኖራቸውን ያመለክታል ማለት ነው። ለአፍታም እንኳን የእግዚአብሔርን እይታ አጣን ማለት እጅግ በጣም ከባድ መከራ ያገኘናል። ከዛ ለመሰወር ሁሌ ባንተ እቅፍ ስር ነን፣ ባንተ እይታ ስር ነን የሚለውን ለማመልከት በጥንቷ ቤተክርስቲያን ያ ሥርዓት ይደረግ ነበር። እነዚህ አሁን በቤተክርስቲያን በክቡ ዙሪያ የተነሰነሱ ነገሮች አሉና የነሱ ምሳሌነትስ ምንድነው? እነዚህ ሻኩራዎች ይባላሉ። ዙሪያውን ድምጽ የሚያሰሙ ናቸው። ነፋሳት በሚነፍሱበት ጊዜ የራሳቸው የሆነ የሚሰጡት ድምጽ አለ። በብሉይ ኪዳን የካህኑ የአሮን ልብስ በሚሰራበት ጊዜ ጸናጽል ይለዋል። ድምጽ የሚያሰሙ ሻኩራዎች የተሰሩበት ልብሰ ተክህኖ ይለብስ ነበር። በአሮን በልብሰ እንግዲአው ወይም ደግሞ በደረቱ በሚለብሳቸው ልብሱ ላይ ያሉ የጌጥ አይነቶች ናቸው ሻኩራ የሚባለው። ጌታ ሙሴን ወንድም አሮን አገልግሎት ሲያገለግል ከቤተ መቅደስ ከደብተራ ኦሪት ገብቶ ዕጣን ሲያጥን ሻኩራ ያለው ልብስ ለብሶ ያገልግል። ያ ሻኩራ ድምጽ ያለው ነው። ድምጽ ያለው ልብስ ለብሶ ይጠን ብሎታል። ይህን ያለው ለምንድን ነው? ያንን ድምጽ እየሰሙ ዙሪያውን አገልግሎቱን የሚሳተፉ ህዝቡ ደውያት ወደ እነሱ እንዳይቀርቡ አንድ ድምጹን በመስማት ሁለተኛ ደግሞ በዕጣኑ በመታጠን ከደዌ እንዲከለከሉ ድምጹን እየሰሙ ደግሞ ሐሳባቸው ተሰብስቦ ዓላማቸው አንድ እንዲሆን እግዚአብሔር ሙሴን ያዘዘበት ነው። ሻኩራ የእመቤታችን ምሳሌ ነው። ድምጹ ደግሞ የጌታ ምሳሌ ነው። ምሳሌነቱን ስንመለከት ድምጽ ሲሰማ ወይም ደግሞ ድምጹን ሲሰሙ በዚያ በድምጹ ምክንያት ደዌ እንደሚከለከልላቸው ደዌ እንደሚርቅላቸው ሁሉ ድምጹ የጌታ ምሳሌ የሆነው ጌታ ደግሞ ጌታ ድምጹን ያሰማው መልኩን ወይም ደግሞ ማንነቱን በስጋ ተገልጦ ያሳየው ወንጌልን አስተምሮ ሰውን ወደ ቀደመ ርስቱ የመለሰው ከመቤታችን ተወልዶ ነውና ያቺ ሻኩራ የመቤታችን ምሳሌ ድምጹ ደግሞ የጌታ ምሳሌ ነው ማለት ነው። ሌላ ምሳሌነት አለው። በሄሮድስ ዘመን ኢየሱስ ክርስቶስን ለመፈለግ ብለው ሲሰደድ ከእናቱ ጋራ ወደ ግብጽ በረሃ እነዛን ሕፃናት ፈጅቷቸዋል ንጉሱ ሄሮድስ። የሕፃናቱ ደም ወደ መንበረ ጸባዖት እንደደረሰ ይናገራል። ስለዚህ ያ የነሱ ጩኸት ዛሬም ቢሆን ማለት ነው ቅድም ባየነው ባነሳነው ታሪክ ላይ ስለ እግዚአብሔር ቃል የታረዱ ሰዎችን ነፍሳት ከመሰዊያው በታች አየሁ ይላል። ስለ እግዚአብሔር ቃል የታረዱ ወይም ደግሞ በስሙ የታረዱ የመጀመሪያዎቹ የሐዲስ ኪዳን ሰማዕታት ሄሮድስ ያስፈጃቸው ያስገደላቸው 44,000 ሕፃናት ናቸው። ስለዚህም እነዚህ ብዙ ሆነው እንደታረዱ ሁሉ በቤተክርስቲያኑ ጣሪያ ዙሪያ ብዙ ሻሻቴ ያላቸው እንክብል ነገሮች ይደረጋሉ። ጉልላቱም ላይ እንደዚሁ ይደረጋል ማለት ነው። ያ በሌሊትም በቀንም ድምጹን
እያሰማ እንደሚኖር ሁሉ በግፍ የተገደሉ ነፍሳት ከአቤል ጀምሮ ማለት ነው እስከ ዕለተ ምጽአት ድረስ ከመሰዊያው በታች ሆነው እግዚአብሔርን ሲጠይቁ እስከ መቼ ድረስ ነው ደማችንን በግፍ ያፈሰሱት ሰዎች ዝም የምትላቸው እያሉ እግዚአብሔርን ሲማጸኑና ሲካሰሱ ይኖራሉ ማለት ነው። ጉልላቱ ደግሞ የባለቤቱ የኢየሱስ ክርስቶስ ምሳሌ ነው የሚሆነው። በሱ ዙሪያ ሆነው የሱን ጌትነት የሱን ስልጣን ተራጅነቱን ሲጠይቁ ይኖራሉ ማለት ነው። እነዚህ በቤተ ክርስቲያን የቆሙት ምሰሶ ነገሮች ምንድነው ትርጉማቸው? ምሰሶ ማለት አምድ ማለት ነው። ሌላው ቤት በ3 በ4 በ5 በ6 በ30 በ100 ምሰሶ ሊሰራ ይችላል። ቤተ መቅደስ ደግሞ የምትሰራው የራሱ አሰራር እስካላት ድረስ አዕማዶቹ 12 ናቸው። እነዛ 12 ምሰሶች ደግሞ በምን ይመሰላሉ? በሐዋርያት ይመሰላሉ። የቤተ ክርስቲያንም ትምህርት ደግሞ የጸናው በሐዋርያት ስለሆነ ያ ምሰሶ ቤተ መቅደሱን እንደሚሸከመው እንደሚያጸነው እንደሚደግፈው ሁሉ በሐዋርያት ትምህርት ደግሞ የቤተ ክርስቲያን አስተምሮ ተደግፎ ጸንቶ ይኖራል ነው። በኦሪት ዘጸአት ምዕራፍ 25 ላይ የታቦት አሰራር 26ኛው ላይ የቤተ መቅደሱ አሰራር እያንዳንዱ አዕማድ እያለ ይጠራዋል። ቢበዙ 24 ቢያንሱ ደግሞ 12 ነው የሚሆኑት። 24 ብንል የ24ቱ ካህናተ ሰማይ ምሳሌ ነው። 12 ብንል ደግሞ የ12 ሐዋርያት ምሳሌ ነው። ጣራና ግድግዳው ደግሞ ምንድነው? የሰማዕታት ጣራና ግድግዳ የሚያዘው በማገር ነው፣ በጭቃ ነው፣ በውሃ ነው። ስለዚህ ሰማዕታትም ደግሞ በደማቸው ያጸኗት ናት። አሁን ወደ ውስጥ እየገባን ነው። አንቺም ደግሞ በሴቶቹ በር በደቡብ በኩል ገብተሽ ቅኔ ማህሌቱ ላይ እንገናኛለን። እሺ ወደ ደብተራ ኦሪትም ስንመለስ ቅድስትና ቅድስተ ቅዱሳን የሚል ክፍል አላት። ቅድስት የምትባለው 20ቱ ክንድ ስትሆን ቅድስተ ቅዱሳን የምትባለው ደግሞ በተለይ 10ቱ ክንድ ትሆናለች ማለት ነው። በመጋረጃ ተከፋፍላ በሶስት ወገን አገልግሎት የምትሰጥናት ማለት ነው። የመጀመሪያዋን ደብተራ ኦሪትን ስንመለከት ማለት ነው በቅድስት ውስጥ ሌዋውያን ናቸው አገልግሎት የሚሰጡት። ቅድስትን በራሱ በሁለት የተከፈለ ነው። በመጀመሪያው ክፍል ሌዋውያን ወይም ደግሞ መዘምራን የሚባሉት አገልግሎት ይሰጡበታል። በሁለተኛው የቅድስት ክፍል ደግሞ ካህናቱ ዕጣን ያጥኑበታል፣ መስዋዕት ይሰውቱበታል። በሶስተኛው ቅድስተ ቅዱሳን በሚባለው ክፍል ውስጥ ደግሞ ሊቀ ካህናቱ በዓመት አንድ ጊዜ ብቻ መስዋዕት ለማቅረብ ይገባበታል ማለት ነው። ከሊቀ ካህናቱ በስተቀር ማንኛውም ሌዋዊ ሊገባ አይፈቀድለትም ማለት ነው። ይሄ የደብተራ ኦሪቱ ነው። ወደ መቅደሰ ሰሎሞን ስንመጣ ደግሞ እንደዚሁ ኤላም፣ ሃይከል፣ ዳቤር የሚባሉ 3 ክፍሎች አለው ማለት ነው። ኤላም የሚባለው ዙሪያው ማለት ነው። እኛ ዛሬ ቅኔ ማህሌት የምንለው፣ ሃይከል የሚባለው ደግሞ ቅድስት ማለት ነው ሁለተኛው ክፍል። ዳቤር ማለት ደግሞ ቅድስተ ቅዱሳን ማለት ነው። ይሄ መቅደሱን የሚወክለው ማለት ነው። በዚህ በቅድስተ ቅዱሳን ውስጥ የሚቀመጡት ታቦተ ሕጉ ጽላቱ፣ እንዲሁም ደግሞ በትረ አሮን፣ ተቋመ ወርቅ፣ መስወበ ወርቅ 5 ነገሮች በቅድስተ ቅዱሳን ውስጥ ይቀመጣሉ ማለት ነው። ያቺ ቅድስተ ቅዱሳን ደግሞ የእመቤታችን ምሳሌ ናት ማለት ነው። በሌላ በኩል የሁሉንም ምሳሌ ያየን እንደሆነ ቅድስት የኦሪት፣ ቅድስተ ቅዱሳን የወንጌል ምሳሌ ነው። አሁንም በሌላ በኩል ቅድስት የዚህ ዓለም፣ ቅድስተ ቅዱሳን የመንግስተ ሰማይ ምሳሌ ነው። ቅድስት የሥጋ ሲሆን ቅድስተ ቅዱሳን የነፍስ ምሳሌ ነው ማለት ነው። ስለዚህ በሰሎሞን ቤተ መቅደስ እኒህን 3ቶችን ክፍል አካቶ የያዘ ነው ማለት ነው። ዛሬም ያለችው ቤተ ክርስቲያን ቤተ መቅደስ 3 ክፍል ያላት ናት ማለት ነው። ወደ ክቧ ቤተክርስቲያን ውስጥ ገብተናል። የመጀመሪያው ዙር ቅኔ ማህሌት በመባል ይታወቃል። ሀለየ ዘመረ፣ አመሰገነ ማለት ነው። ማህሌት የሚወጣው ከዚያ ነው። ምስጋና ማለት ነው። ቅኔ ማህሌት የሚለው ስያሜውን ያገኘው መዘምራኑ ማህሌታውያኑ ማህሌት ስለሚያደርሱበት፣ ማህሌት ስለሚቆምበት፣ ሰዓታት ስለሚደርስበት፣ ኪዳን ስለሚደርስበት ከአገልግሎቱ ተነስቶ ስያሜውን አግኝቷል ማለት ነው። ሁለተኛው ክፍል ቅድስት የሚባለው ደግሞ እንዲሁ ቆራበያን ፊት ለፊት ባለው ድርገት ይወርድበታል፣ ስጋው ደግሞ ይሰጥበታል። በዚያው ፊት ለፊት በቅድስቱ ፊት ለፊት ማለት ነው
ሊቃነ ካህናት፣ ዲያቆናት፣ ኤጲስቆጶሳት ሊሆኑ ይችላሉ። ቁመው ያስቀድሱበታል በምዕራቡ በኩል ማለት ነው። በስተደቡብ በኩል ከሆነ ደግሞ ደናግል፣ መነኮሳት የሚቆርቡ የካህናት፣ የቀሳውስት፣ የዲያቆናት ሚስቶች ይቆሙበታል ማለት ነው። በስተደቡብ በኩል ማለት ደግሞ እንደዚሁ የሚቆርቡ አበው፣ መነኮሳት፣ ሌሎችም ለቁርባን የተዘጋጁ ይቆሙበታል ማለት ነው። ቆመው ያስቀድሱበታል። ወደ መቅደሱ ስንገባ ደግሞ ቅዳሴውን የሚያከናውኑ የቅዳሴውን አገልግሎት የሚያካሂዱ ቀዳሴያኑ ይቀድሱበታል። ወደ መቅደሱ ገብተው ማስቀደስ የሚችሉ ሊቃነ ጳጳሳት፣ ኤጲስቆጶሳት ብቻ ይሆናሉ። ከነሱ ውጭ ሌላ አይፈቀድም ማለት ነው። ቤተክርስቲያኒቷን አይተናል። በቤተክርስቲያኒቷ ውስጥ ደግሞ ብዙ ለአገልግሎቱ የግድ አስፈላጊ የሆኑ ቤቶች አሉ። ከነዛ መካከል አንድ ባንድ እያየናቸው እንሄዳለን። አንዳንዶቹ የግድ መኖር ያለባቸው ናቸው። አንዳንዶቹ ደግሞ እንደ የአስፈላጊነቱ ሊሰፉም ሊጠቡም የሚችሉበት ሁኔታ ይኖራል ማለት ነው። ከነዛ መካከል ቤተክርስቲያን ካለች በቤተክርስቲያን አጠገብ የግድ ሊኖር የሚገባው ቤተልሔም። ምክንያቱም ቤተክርስቲያን ውስጥ ቅዱስ ሥጋው ክቡር ደሙ ይፈተታል። ከዛ ተፈቶ መገበሪያው ተለውጦ የአምላክ ሥጋ ይሆናል። ይሄ በምስጢረ ቁርባን ትምህርታችን የምናውቀው ከአምስቱ አዕማደ ምስጢር ውስጥ አንደኛው ምስጢረ ቁርባን ያ ምስጢር ይፈጸማል። ቤተልሔም ማለት ራሱ የስሙ ትርጓሜ ልሔም ማለት እንጀራ ማለት ነው። ቤት ማለት ቤት ነው፣ የእንጀራ ቤት ማለት ነው። በትንቢተ ሚልክያስ ምዕራፍ 5 ላይ ያለውን ቃል ስናነሳ አንቺ ቤተልሔም የይሁዳ ነገሥታት ከነገሱብሽ አይጉር ትበልጫለሽ እንጂ አታንሽም፣ ተከብሪያለሽ እንጂ አትዋረጅም፣ ወገኖች እስራኤል ዘሥጋን የሚጠብቅ ለጊዜው ዘሩባቤል ይነግስብሻልና ብሎ ነቢዩ ሚልክያስ ተናግሮባታል። ምክንያቱም ነቢዩ ሚልክያስ የተናገረበት ምክንያት ሌላውን ሀገር ሲያስተምር ሲመክር ውሎ ወደ ማታ አካባቢ ሲመለስ ቤተልሔም ሲደርስ ቤተልሔም ዳዋ ለብሳ ጣሻ ሆና አራዊት ሰልጥነውባት የአራዊት መኖሪያ ሆና አያት። አንቺ ቤተልሔም እንደዚህ የአራዊት መፈንጫ ጣሻ ሆነሽ ጫካ ሆነሽ አትቀሪም፣ ንጉሥ ይነግስብሻል፣ የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ ሕዝቡ ደጅ ይጸኑብሻል ብሎ ትንቢት ተናግሮ ሄደ። ይሁን ማልቀረ ዘሩባቤል ነግሶባታል። ለጊዜው ዘሩባቤል የሚባለው የእስራኤል ንጉሥ ነው፣ ደግ ንጉሥ ነው። ቤተ መቅደሱን ያሰራ 48 ዓመት የፈጀ ያሰራ ንጉሥ ነውና እሱ ነግሶባታል። ቤተልሔም ማለት እመቤታችን ናት። ይህን ደግሞ ቅዱስ ኤፍሬም ሲተረጉመው ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት፣ የነቢያት ሀገረ ስብከታቸው እመቤታችን ሆይ ደስ ይበልሽ ብሎ አመስግኗታል። እስመ በኀቤኪ ተወልደ ክርስቶስ ዳግመ ያደም ካንቺ ባህሪ በአንቺ ባህሪ ተወልዷልና ብሎ አመሰገነ። ታዲያ አንደኛ ቤተልሔም በምትባለው ቦታ ነቢያት ጌታችን ኢየሱስ ክርስቶስ ከሰማያ ሰማያት ይወርዳል ከድንግል ማርያም ይወለድባታል ብሎ ተናገሩት። ራሷንም ድንግል ማርያምን አማናዊት ቤተልሔም አሏት። ታዲያ ክርስቶስ የተወለደባት ቦታ ቤተልሔም ትባላለች። ስለዚህ ያችን ክርስቶስ የተወለደባትን ቤተልሔም ደግሞ ዛሬ ቤተ መቅደስ በተሰራበት በስተ ምስራቅ በኩል ከቤተ መቅደሱ አቅርቦ ቤተልሔም አለች። በጣም ከሚያስደንቁኝ የቤተ ክርስቲያን ትርጓሜዎች አንዱ የቤተልሔም አሰራር ነው። ቤተልሔም በየት አቅጣጫ ይሰራል? ለምን ተለይቶ ተሰራ? ወደ ቤተልሔም የሚሄዱት ወደ ቤተ መቅደስ የሚመለሱት ለምንድን ነው? ቤተልሔም በስተ ምስራቅ በኩል ለምን ሆነ የሚለው በትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ ነቢዩ ሕዝቅኤል በስተ ምስራቅ ወዳለው በር ወሰደኝ ይላል። ወርኢኮ ወተ በምስራቅ በኩል በር አየሁ፣ ደጃፍ አየሁ፣ ያ በር ደግሞ የተዘጋ ነበረ ይላል። ያየው በየት በኩል ነው? በምስራቅ በኩል ነው። በዚያ በር ደግሞ የገባው አልቦ ዘቡአ ዘእንበለ እግዚእ ኃያላን ቦአ ውስቴታ ወፃ ይላል። ከኃያላን ጌታ በቀር ሳይከፍት ገብቶ ሳይከፍት የወጣ የለም ይላል። ለሰው አይቻልም። ለኃያላን ጌታ ግን የተዘጋውን በር ሳይከፍት ገብቶ ሳይከፍት መውጣት ተችሎታል። ለነቢዩ ሕዝቅኤል ይሄን ያሳየው ነበረ፣ በቀጥታ በራእይ ማለት ነው። እያያለ ደግሞ በየት በኩል ነው? በምስራቅ በኩል ነው። ምስራቅ ማህደረ እግዚአብሔር ነው። ምዕራብ ደግሞ ማህደረ ዲያብሎስ ነው። ፀሐይ የሚወጣው በምስራቅ በኩል ነው፣ የሚጠልቀው ደግሞ በምዕራብ በኩል ነው። ጌታችን ኢየሱስ ክርስቶስም ኋላ ለፍርድ ሲመጣ የሚመጣው በየት ነው?
በምስራቅ በኩል ነው። ስለዚህ ምስራቅ የማህደረ እግዚአብሔር ምሳሌ በመሆኑ በምስራቅ በኩል ቤተልሔሙ ተሰርቷል ማለት ነው። ስለዚህ ዝግጅቱም አዘገጃጀቱም መንፈሳዊ እንደመሆኑ ምስጢር ነው ማለት ነው። ለዛ ምስጢር ብቁ ከሆኑ ካህናት በስተቀር ምእመናን አይገቡም ማለት ነው። መግባት አይቻልም። መግባት አይቻልም። ለምእመናን የተከለከለ ነው። 40 ክንድ ርቀው ይቆማሉ። ምስጢራቱ መፈጸማ ዝግጅቶቹ የሚከናወኑት እዛ ይሆናል ማለት ነው። ዲያቆኑ ሻኩራ ይዞ መሶበ ወርቁን ከቤተ መቅደስ ይዞ አክብረው ወደ ቤተልሔም ይወርዳሉ። ያ ከቤተ መቅደስ ወደ ቤተልሔም ወረዳቸው ጌታችን ኢየሱስ ክርስቶስ ከሰማያ ሰማያት መውረዱ ወርዶም በቤተልሔም መወለዱን ያመለክታል። እንደገና ደግሞ ካህናቱ ወደ ቤተ እግዚአብሔር ይዘው መውጣታቸው ክርስቶስን ከሊጦስ ጥራ እየገፉ ወደ ቀራንዮ ሊሰቅሉት ይዘውት የመውጣቱ በዛ ደግሞ ክርስቶስ እንደተሰዋ እንደተሰቀለ ሁሉ አሁን ደግሞ ያ ህብስት የክርስቶስ ምሳሌ ስለሆነ ወደ ቤተ መቅደስ ከገባ በኋላ ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ይጸልይበታል። ሲጸልይበት እግዚአብሔር በባህሪ ጥበቡ ህብስቱን ትኩስ ስጋ ወይኑን ትኩስ ደም አድርጎ ለኛ የነፍሳችን የዘላለም ምግብ ወሃቢ ህይወተ ስጋ ህይወተ ነፍስን የሚሰጥ የተባለበት ስለሆነ የዛ ምሳሌ ነው። በዛው አጠገብ ደግሞ የግብር ቤት ደግሞ ይባላል። ያም ራሱ የራሱ የሆነ አዘገጃጀት አለው። ብዙ ጊዜ በተለይ በገጠር በአንዳንድ አብያተ ክርስቲያናት አቃቢት ሲባል ሰምተሽ ታውቂያለሽ። ባሎቻቸው ያረፉባቸው እናቶች ወደ ምንኩስናው ይመጡና ከመነኮሱ በኋላ ለዚያ አገልግሎት ይታጫሉ። እነሱ ገብተው ሊያዘጋጁ ይችላሉ። በአብዛኛው ግን ከዲያቆናቱና ከካህናቱ መካከል ለዚያ ተግባር የተመረጠ ስልጣነ ክህነት ያለው ሰው ያዘጋጃል ማለት ነው። በዮሐንስ ወንጌል ስንመለከት የስንዴ ቅንጣት ተዘርታ ካልፈረሰች ካልበሰበሰች ብቻዋን ወድቃ ትኖራለች ይላል። ይህንን አምላካችን ኢየሱስ ክርስቶስ ያለበት ምክንያት ምንድነው ከተባለ ስጋውን በስንዴው እንደሰጠን ለማስጠየቅ ነው። ያ ህብስቱ ተለውጦ ምን ይሆናል ማለት ነው? ስጋ ወልደ እግዚአብሔር ይሆናል ማለት ነው። ደሙን በወይን እንደሰጠን ለማጠየቅ አነ ውእቱ ሐረገ ወይን የወይን ሐረግ እኔ ነኝ ብሏል። ስለዚህ ይሄ ግብር ቤት ለዚያ ማዘጋጃ ነው ማለት ነው። ቤተ ክርስቲያን ሌላም አይነት ስሪት አላት። ደብር የሚባል አለ፣ ገዳም የሚባል አለ፣ ገጠር ወይም አጥቢያ የምንለውም አለ ማለት ነው። እና ብዙ ጊዜ በከተሞች ይሄ ደብር የሚለው ደብር ስንል በቅኔ ማህሌት አካባቢ ያለው አገልግሎት እየደረጀ እየሰፋ ሲሄድ የተለያዩ መምህራን የተሟላ አገልግሎት ተሰጥቶ ከተሟላ አገልግሎቱ ጎን ለጎን ደግሞ ማዕረጎች አሉ። ሊቀጠበብቱ፣ ቀኝ ጌታው፣ ግራ ጌታው፣ ርዕሰ ደብሩ እንደዚህ አይነት ማዕረጎች አሉ የአገልግሎት ማለት ነው። ከዚያም ከሙያውም ጋር የሚያያዙ እንደዛ የተሟሉባቸው ሁሉም አይነት ማዕረግ ሁሉም አይነት አገልግሎት የተሟላ የሚሰጥበት ሲሆን ደብር ይባላል። አሁን ለምሳሌ ይሄ ማህደረ ስብሐት ደብር ነው የሚባለው የተሟላ። ሌላው ደግሞ ገዳማት አባቶች መነኮሳት እናቶችም እህቶችም መነኮሳያት ደግሞ የሚኖሩባቸው በአበምኔት የሚመራ ወይም ደግሞ በእመምኔት የሚመራ ሲሆን ደግሞ ገዳም ይባላል ማለት ነው። ሌላኛው ከተማም ሊሆን ይችላል ገጠርም ሊሆን ይችላል አጥቢያ ይባላል። የተወሰነ እንደው ቅዳሴ ወይም ሰዓታት ደረጃ የማይቀረው ደግሞ ቅዳሴ ስለሆነ ራሱ የሚቀደስበትም ሁኔታ ወይ እሁድ ብቻም ሊሆን ይችላል። አንዳንዴ በጣም ሲቸግር ደግሞ በወርም ሊሆን ይችላል። ምን ያገልጋይ እጥረትም ያጋጥማል። በተለያየ መንገድ አሁን ማህሌታዊውም አገልግሎት ወይ በአመት ወይ በወር ካልሆነ ላይሟላ የሚችልበት ሆኖ ሲሆን ቀደም ያልኩሽ አቃቢት እናቶችን ምክንያቱም ለቅዳሴው ራሱ ካህኑ በደንብ ስለማይገኝ እንደዛ የማብቃቃት ነገር ይደረጋል ማለት እና ግብር ቤትንና ቤተልሔም ቤተክርስቲያን በተተከለችበት ቦታ ሁሉ ሁለቱ የማይቀሩ ናቸው ማለት። በቤተክርስቲያን ከሚያስደንቁኝ ስርዓቶች አንዱ የክርስትና ስርዓት ነው። የክርስትና መነሻ ቤት ከቤተ መቅደስ ተለይቶ ለብቻው ይገነባል። ለምን? ምሳሌውስ ምንድነው? የክርስትና ቤት
ቅድም ያነሳነው ቅኔ ማህሌቱ አለ አይደለም እዛ ራሱ ይፈጸም እንደነበረ አንዳንድ የታሪክ የቤተክርስቲያን ታሪክ መዛግብት ያሳያሉ። በብሉይ ኪዳን በ40 ቀን ዝም ብሎ ወደ ቤተ እግዚአብሔር ይዘው እጉለ ርግብ ዘውገ ማይነቅ ይዘው ያው በ40 ቀኑ ወደ ገነት ወደ መንግስተ ሰማያት አዳም የገባበትን እያስታወሱ በ40 ቀኑ ወደ ቤተ እግዚአብሔር ርግቧኖስ ይዘው ይገባሉ። ለማስባረክ ስም ለማሰየም ነው። እንግዲህ ደጋጎች ነቢያት ካህናት ስላሉ ወስደው ልጁን ማን እንበለው ብለው ስም ያሰይማሉ። እንግዲህ እነዛ ነቢያት ካህናት ደግሞ በጎች ደጋጎች ስለሆኑ ነቢያት ስለሆኑ ይታያቸውና ይገለጥላቸውና ኢሳይያስ በሉት ኤርሚያስ በሉት ሙሴ በሉት ደጋጎቹ እንደዚህ ያሉ ይታያቸዋል። ምክንያቱም በሃይማኖቱ በጸሎቱ ሀገር እንደሚጠብቅ በትምህርቱ ደግሞ ሰዎችን እንደሚያድን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመልሱ ስለሚያውቁ በተሰጣቸው ጸጋ እከሌ በሉት ይላሉ። ስም ይሰየማል በብሉይ ኪዳን። እንደጋ በሐዲስ ኪዳን ደግሞ ይሄን በ40 ቀኑ ወስደው ክርስትና ያስነሱታል። እዛውም ክርስትና ስም ይሰጣል። ግን ይሄኛው ስም ደግሞ ዘላለማዊ ስም ነው፣ የቤተክርስቲያን ስም ነው። ገብረ እግዚአብሔር ወለተ ማርያም ፍቅርተ ማርያም ሴቷን ሀብተ ወልድ እየተባለ ሰይፈ ሚካኤል እየተባለ ይነገርላቸዋል ማለት ስም ያገኛሉ። እና ይሄ ክርስትና ቤት ወይም የማጠመቂያ ቤት በመባል ይታወቃል። የክርስቲያን ቤተሰብ የሆነ ሁሉ ወንዶች በ40 ቀናቸው ሴቶች በ80 ቀናቸው ክርስትና ቤተሰብነት ውጪ ያሉትም ደግሞ እንደየዕድሜ ክልላቸው ሀብተ ወልድና ስመ ክርስትና ወይም የእግዚአብሔርን ልጅነት የሚያገኙበት ምስጢረ ጥምቀት የሚፈጸምበት ቤት ይሄ ነው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ልክ ቤተ ክርስቲያን ስንገባ ጫማችንን አውልቀን እንደምንገባው ሁሉ እዚህም ቤት ስንገባ ጫማችንን አውልቀን እንገባለን ማለት ነው። እዚህ ቦታ ላይ ሆነው ነው ሥርዓተ ጥምቀቱን የሚያከናውኑት ካህናቱ። ዳግም ተወለድኩኝ ከውሃና ከመንፈስ የእግዚአብሔር ልጅ ሆንኩኝ። ዳግመኛ ይወለዳል ከእናቱ በስጋ ከአባቱ አብራክ ከእናቱ ማህፀን እንደተወለደ ሁሉ እንደገና ደግሞ ከመንፈስ ቅዱስ አብራክ ከዮርዳኖስ ማህፀን ያ ክርስትና ቤቱ ዮርዳኖስ ይባላል። ማህፀኑ ዮርዳኖስ ነው፣ አብራኩ ደግሞ መንፈስ ቅዱስ ነውና በዚህ መሰላል ነው። በዮሐንስ ወንጌል ምዕራፍ 3 ያለው ነው የሚነበበው። እንደገና ደግሞ በማርቆስ ወንጌል ምዕራፍ 16 ያመነ የተጠመቀ ይድናል የሚለው አገልግሎቱን ይፈጽማሉ። ምዕመናን ደግሞ በእነዚህ ወንበሮች ላይ ተቀምጠው የሥርዓተ የምስጢረ ጥምቀቱ አገልግሎት በሚከናወንበት ጊዜ ዲያቆኑ ሄዶ ወይም ደግሞ የክርስትና አባት የክርስትና እናት የሚባሉት የሕፃኗን ወይም የሕፃኑን ጣት ይዘው አገልግሎቱ ያንን ሥርዓቱን ጠብቆ የሚሄድበት በድጋ መልክ የሚደርሱ ጸሎቶች አሉ፣ በዜማ የሚደርሱ ጸሎቶች አሉ። እነዚያ ሁሉ ይፈጸማሉ ማለት ነው ካህናቱ ከበው። ይህንንም ጌታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ ማለት ነው ሕገ ኦሪትን አልሻረውምና በ8 ቀን ቤተ ግዝረት ገብቷል። በ40 ቀን ደግሞ በሉቃስ ወንጌል ምዕራፍ 2 ላይ የምናገኘው ነው። በ40 ቀኑ ወደ ቤተ መቅደስ ገብቷል ማለት ነው። ከቤተ መቅደስ ገብቶ አረጋዊ ስምዖን ጌታን ከመቤታችን ተቀብሎ ሲታቀፈው ወቀነጸ ከመሃየድ ይላል። ሸምግሎ የነበረው ደክሞ የነበረው አርጅቶ የነበረው ወገቡ ጎብጦ አይኑ ፈዞ ጆሮው ደንግዞ ጉልበቱ ደክሞ የነበረ ሰው መንቀሳቀስ አይችል የነበረው ሰው በመንፈስ ቅዱስ አነሳሽነት ቤተ መቅደስ ሄዶ ጌታ በ40ኛው ቀን ሲገባ ተቀብሎ ሲታቀፈው ታድሶ እንደ ወጣት ሆነ ይላል። ይህም ማለት ዛሬ ወላጆች ልጆቻቸውን በ40ና በ80 ቀን ወደ ቤተ መቅደስ ይዘዋቸው ሄደው ክርስትና ሲያስነሷቸው የክርስትና አባት የክርስትና እናት የሚባሉ አሉ። እነሱ ታቀፈው ወላጆቻቸውን ረዳት ሆነው ማለት ነው። ምናልባት ወላጆቻቸው በስጋዊ ሕይወታቸው አድልተው መንፈሳዊ ነገር እንዳይጎርልባቸው በመንፈሳዊ ነገር ተቆጣጥረው እንዲያሳድጓቸው ሁለተኛ ማለት ነው እንደዋሱ ነው ክርስትና አባት ክርስትና እናት ሆነው ስምዖንን በመወከል እንደ ስምዖን ታቀፈው ቃል ኪዳን ገብተው በቤተ ክርስቲያን ፊት እነዚያ ልጆች ክርስትና ተነስተው የእግዚአብሔር ልጆች ሆነው ይመለሳሉ ማለት ነው። እና በሐዲስ ኪዳን ተጽፎ የምናገኘው ጌታችን ኢየሱስ ክርስቶስ ያጸደቀውና ዛሬም ላይ በክርስትና አማካኝነት የእግዚአብሔር ልጆች ሆነን የምንኖርበት ሥርዓት ነው ማለት ነው። በዚሁ ደግሞ ጊዜው ሲደርስ
ወደ ምስጢረ ቁርባኑ ሕፃኑ ወይም ሕፃኗ ቅዱስ ሥጋውን ክቡር ደሙን መቀበል ስላለበት ከዚህ ወጥተው የሚሄዱበት ስፍራ ነው። መጋረጃው የተዘጋጀበት ምክንያት ብዙ ጊዜ አሁን የክርስቲያን ቤተሰብ ከሆነ ወንድ በ40 ቀኑ ሴት በ80 ቀኑ ሕፃናት ናቸው። ብዙ ከባድ ነገር የለው። ግን ከክርስቲያን ቤተሰብ ውጪ ለምሳሌ በእድሜ የ40 ዓመትም የ50 ዓመትም የ30 ዓመትም ወጣት ወንድም ሴትም ሊሆን ይችላል። ሥርዓተ ጥምቀቱ የሚፈጸመው ደግሞ ሙሉ በሙሉ ልብስ ተወልቆ ስለሆነ ምስጢሩን የሚፈጽሙት ካህናትና የሚፈጸምለት ብቻ ሆነው በሚገኙበት ጊዜ መጋረጃው ይዘጋል ማለት ነው። ከምስጢረ ጥምቀቱ ጋር ተያይዞ ብዙ የሚያስፈልጉ ነገሮች አሉ። ወደ 36 አካላት ቅብአ ሜሮን ይቀባሉ። በተለይ ሴቶች በሚጠመቁበት ጊዜ በነገራችን ላይ ዲያቆን እንደሚኖረው ሁሉ ዲያቆናዊት የምትባል ደግሞ አለች ከሴቶች ማለት ነው። ብዙ ጊዜ በእድሜያቸው 60ና ከዚያ በላይ የሆኑ ቅድም እንዳለው ወደ ምንኩስና ሕይወት የገቡ ወይም ደግሞ ሙሉ ጊዜያቸውን ለቤተ ክርስቲያን አገልግሎት የሰጡ እናቶች ያ ማዕረግ ይሰጣቸውና ሥርዓተ ጥምቀቱን የሚፈጽመው ካህን የዲያቆናዊቷን እጅ ይዞ ወደ 36 የሚሆኑ አካላት ቅብአ ሜሮን ይቀባሉ ማለት ነው። ቅብአ ሜሮን ደግሞ ማለት ሀብተ መንፈስ ቅዱስን ማሳደሪያ ነው፣ ምስጢር ነው ማለት ነው። ዞሮ ዞሮ እነዚህ ሁሉ የምናነሳቸው ነገሮች በካህናት የሚፈጸምለት አካል ክርስቲያን ነው። ያ በሚከናወንበት ጊዜ የግል ምስጢሩን ለመጠበቅ ሲባል የተዘጋጁት ለዚያ። ሌላው ዕቃ ቤት ይባላል። ዕቃ ቤት ለምሳሌ ይሄኛው ነው። ዕቃ ቤት ማለት ንዋያተ ቅድሳት የሚቀመጡበት ለምሳሌ ልብሰ ተክህኖች፣ መስቀሉ፣ ጽናው ደግሞ በአገልግሎት ረጅም ጊዜ በማገልገላቸው ምክንያት የቆዩ አልባሳት ለአገልግሎት የሚውሉ ማንኛቸውም ንዋያተ ቅድሳት ይባላል። ለቅድስና ለተለየ አገልግሎት የሚውሉ ማናቸውም ዕቃዎች የሚቀመጡባቸው ቦታዎች ማለት ነው። ዕቃ ቤት የሌላቸው ቤተክርስቲያኖች እነዚህ ዕቃዎች የሚቀመጡት ከቄሰ ገበዙ ቤት ነው። የቄሰ ገበዙ ቤት ለቤተ መቅደሱ ቀረብ ያለ ቤት መሆን አለበት። ሩቅ ከሆነ ቄሰ ገበዝ አይሆንም። ምክንያቱም ቄሰ ገበዝ ሁል ጊዜ ወደ ቤተ እግዚአብሔር የሚመጡትን ጸሎት የሚያደርግ ቤተ መቅደሱን የሚከፍት አለቃም ባይኖር እሱ ያስተዳድራል እና በእሱ ቤት ይቀመጣሉ። ቅዱሳት ነዋያት የተባሉት በእግዚአብሔር ቃል ይመሰላሉ። ዕቃ የሚባሉት ደግሞ በሰባክያን በሐዋርያት ይመሰላሉ። ቅዱስ ጳውሎስን እግዚአብሔር ምን ብሎታል? ነዋየ ኅሩየ ረሰይኩ ከመ ትጹር ስሜ ማእከለ አሕዛብ፣ በአሕዛብ መካከል ስሜን ተሸክመ ትሄድ ዘንድ እነሆ የተመረጠ ምርጥ ዕቃ አደረግኩህ ነው ያለው አይደለ? ስለዚህ የእግዚአብሔር ቅዱስ ቃሉ የሚያድርባቸው ሰዎች የእግዚአብሔር ዕቃዎች ናቸው፣ የተቀደሱ የተለዩ። እሱ ምን ብሏል? በዘሌዋውያን ምዕራፍ 19 ላይ ቅዱሳነ ኩኑ፣ እናንተ ቅዱስ ሁኑ፣ እስመ አነ ቅዱስ፣ እኔ ቅዱስ ነኝና እናንተም ቅዱስ ሁኑ ማለት የተለያችሁ ሁኑ ማለት ነው። ዋናው ዓላማው ደወል መሰብሰቢያ መጥሪያ ነው። የቤተ ክርስቲያን ልጆች ወደ እናት ቤተ ክርስቲያናችሁ ኑ ማለት ነው። ለምሳሌ አሁን ለማህሌት ሊደወል ይችላል፣ ለቅዳሴ ሊደወል ይችላል፣ ለሰዓታት ሊደወል ይችላል። ለነዚህ አገልግሎት ሁሉ ኑ፣ እናታችሁ እየፈለገቻችሁ ነው፣ ኑ አገልግሉ ማለት ነው። ምሳሌነቱ ቅዱስ ዮሐንስ መጥምቀ መለኮት ቃለ አዋዲ ዘይሰብክ በገዳም ይለዋል ነቢየ እግዚአብሔር ቅዱስ ኢሳይያስ ማለት ነው። በምድረ በዳ የሚጮህ ድምፅ ይለዋል። ደወልም ከሱ ጋር በትይዩነት ስናየው ኑ ወደ እናታችሁ የሚል ጥሪ ነው። ዮሐንስም ጥሪ ነበረ እያቀረበ የነበረው። ያ ጥሪ የሚተላለፍበት አንድ ንዋይ ቅዱስ የተቀደሰ ዕቃ ነው ማለት ነው። ሥርዓተ ቅዳሴ የሚፈጸምበት በዋናነት በጎላ በተረዳ የሚታወቀው ከሳምንቱ ዋናው ቀን ዕለተ ሰንበት ነው አይደል? ሰንበተ ክርስቲያን የምንለው ማለት ነው። እሱም ነው ወደ ሰንበቴው የሚያንደረድረን እና በዕለተ ሰንበት የቤተ ክርስቲያን ልጆች ወደ እናት ቤተ ክርስቲያናቸው ይሰበሰባሉ። ተሰብስበው አገልግሎቱን ካከናወኑ በኋላ
በጋራ አብረው የፍቅር ማዕድ ይካፈላሉ። ቅዱሳን ሐዋርያትም እንደዚህ ትውፊት ነበራቸው። በግብረ ሐዋርያት ላይ እንደተመዘገበው ክርስቲያኖች በሙሉ በዛ ዘመን የነበሩ ተሰብስበው የጋራ ማዕድ ይቋደሱ ነበር። በግሪክ ቋንቋ አጋፔ ይባላል። የፍቅር ማዕድ ማለት ነው። ቃሉም ፍቅር እንደማለት ነው። አጋፔ ክርስቲያኖችን አንድነታቸውን የሚያጠብቅ መተሳሰብ ያለበት በመድኃኔዓለም በኢየሱስ ክርስቶስ አባትነት በልጅነቱ ውስጥ ያንን የሚያጠብቅ ትልቅ መንፈሳዊ ገመድ ነው ማለት ነው። የፍቅር ማዕዶች አብረው ይከናወናሉ ከቅዳሴው ከሥርዓተ ቅዳሴው በኋላ ማለት ነው። እና ወደ 4 ነገሮችን እናነሳለን። የመጀመሪያው ጸሪቀ መበለት ይባላል። ጸሪቀ መበለት የምንለው ወንዱ ሚስት ትሞትበታለች፣ ሚስት ደግሞ ባል ይሞትባትና በቃ ሁለተኛ አናገባም ብለው ተስለው ከዛ በኋላ ወደ ምንኩስና ሕይወት ይገባሉ። ወደ ምንኩስና ሕይወት ከገቡ በኋላ ልክ ዓርብ ቀን ዕለተ ሰንበት አለ አይደለም? ቀዳሚት ሰንበትን በሰንበትነት ስለምታይ በጥንቱ ስርዓት ይሄ ወፍጮና በእጅ ስለሆነ የሚፈጭ ሁሉ አይከናወንም። ስራው ስለማይሰራ ዓርብ ሁለቱ ክፍሎች እየዞሩ መነኩሲትና መነኩሴው ስለ ሰንበት እያሉ ይለምናሉ። በየክርስቲያኖች ቤት እየሄዱ ማለት አሁንም አለ አይደል? ይሄ ስርዓት ገጠሩ አለ። በገጠሩ በተለይ በሰሜኑ ኢትዮጵያ ክፍል በደንብ የሚታወቅ ነው፣ አዲስ አይደለም። ስለ ሰንበት በሚሉበት ጊዜ በድሮ ጊዜ ያው በእጅ የተፈጨውን ያንን የላመውን ዱቄት ይሰጧቸዋል ማለት ነው። ያንን ዱቄት ወስደው ጋግረው እሁድ በዕለተ ሰንበት በጠዋት ይዘው ይመጣሉ። ሁለቱም አደግድገው ማለት እንደዚህ መስቀለኛ ለብሰው መነኩሲቷም መነኩሴውም ለክርስቲያኑ በሙሉ ያድላሉ ማለት ነው። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስ ብለው ያድላሉ። ተቀባዩም ይምጻ በረከተ አብ ወልድ መንፈስ ቅዱስ እያለ እየተቀበለ ያው መንፈሳዊ የፍቅር ማዕድ ስለሆነ ይሄ ከዓለማዊው ከጮማ በላይ ነው። ጣዕሙ ለሰውነትም በደንብ የሚስማማ ከዛም ባለፈ ደግሞ በደንብ በእምነቱ ለበረታ ሰው ደግሞ እንደዚህ የጤና እክል እንኳን ቢያጋጥም ያንን ሁሉ የሚፈውስ ነው ማለት ነው። አንደኛው ክፍል ይሄ ነው። ሁለተኛው ክፍል ደግሞ ወደ ተዝካረ ሰንበት ወደምንለው ወይም ደግሞ ሰንበቴ የምንለው ነው። ይሄኛው ሰንበቴው አሁንም በዕለተ ሰንበት ነው። ሰዎች በማህበር ሆነው ሰንበቱን ተከፋፍለው ይዘክራሉ ማለት ነው። ያ የሚዘከርበት ቦታ የሰንበቴ ቤት ይባላል ማለት ነው። ይሄ አሁን ቦታም አለው ክስተትም አለው ከጸሪቀ መበለቱም ጋራ ተያያዥነት አለው ማለት። ያኛው ቦታ አልተወሰነለትም። አጸደ ቤተ ክርስቲያን ውስጥ ሊሰጥ ይችላል፣ በየዛፉ ስር ሊሰጥ ይችላል። ያኛው ግን ቤት አለው፣ የሰንበቴ ቤት የሚባል ራሱን ችሎ አለ። እዚህም የሰንበቴ ቤት አለ ማለት እና ይሄ ነው። ሌላው ዝክር የሚባል ወይም ደግሞ ተዝካር የሚባልም አለ። ሁለቱም መታሰቢያ የሚል ትርጉም ኖሯቸው ብዙ ጊዜ ተዝካሩ ይሄ መታሰቢያ አውጣለት ለሞተ ሰው ተዝካር አውጣለት የሚለውን ስርዓት ተከትሎ በዚያው መልኩ የሚከናወነው። ዝክር ደግሞ የምንለው ደግሞ አሁን በዕለተ ሰንበት ይሄ በገጠር ምናምን ዛቲ ጸበል ጸዲቅ ሲባል ሰምተሻል። ሁሉም በራሱም ደግሞ ይዞ የሚመጣ ማለት በተለይ በክረምት እሸቱን ቀቅለው ምናምን እንደዚህ ምናምን እናቶች በእንቅ ምናምን ተሸክሞ የሚመጡትም ማለት እሱንም በየዛፉ ስር ዝክረ ሰንበት እየተባለ በጋራ በፍቅር የመቋደሱም ነገር አለ። በቅድስት ቤተ ክርስቲያን ብዙዎቻችን የምናውቀው እና የምንወደው አንድ ቦታ አለ። ከቅዳሴ በኋላ እህል የምንቀምስበት አፋችንን የምንሽርበት ደጀ ሰላም። ደጀ ሰላም የምንለው ደግሞ ለካህናት የሚዘጋጅ ማዕድ አለ። ያኛው ቅድም ያለው ለሁሉም ክርስቲያን ይሁን ካህናት ብቻ ናቸው ምናምን ሊገቡ አይቻልም ሳይባል ግን በመደበኝነት ካህናቱ የሆኑና እዛ ይፈጸማል ይከናወናል። ያ ደጀ ሰላም ይባላል። በተለይ በአድባራት ደብር በነጠላው ነው። አድባራት ደግሞ ይባላል ብዙ ደብሮች ሲሆን፣ በገዳም ሲሆን ደግሞ ቤተ መርፋቅ ይባላል። የዚሁ ትይዩ ስርዓቱም ለየት ይላል። የገዳሙ
ይሄኛው ደግሞ ካህናት ዲያቆናት ናቸው። እንደየአስፈላጊነቱ አንዳንዴ ሊቃነ ጳጳሳትም ሊሳተፉ ይችላሉ። ያው ደጀ ሰላም የሚባለው ካህናትም እና ካህናቱን የሚመግቡ ደግሞ ምዕመናን የሚሳተፉበት ቤት ያ ደጀ ሰላም ይባላል ማለት። ወደ ማህበሩ ስንመጣ ማህበርም ይባላል። የጽዋ ማህበርም የሚባል ስያሜ ያለው በስላሴ ሊሆን ይችላል፣ በራሱ በመድኃኔ ዓለም ሊሆን ይችላል፣ በእመቤታችን በቅድስት ድንግል ማርያም፣ በቅዱስ ገብርኤል፣ በቅዱስ ሚካኤል ስም ሊደረግ፣ በሌሎች በሰማዕታቱም ስም ሊደረግ ይችላል። በየወሩ ተካፍለው ምዕመናን የሚያከናውኑት ነው ማለት ነው። ማህበሩ ራሱ ደግሞ አለቃ አለው። የማህበሩ ሊቀ ማህበሩ ሙሴ ይባላል። ልክ ሙሴ ሕዝበ እስራኤልን እየመራ ከግብፅ ባርነት ማርና ወተት ታፈሳለች ወደምትባለው ወደ ከነዓን መርቶ እንዳስገባ ሁሉ ይሄም የዛ የማህበሩ መሪ ነው ማለት። በነገራችን ላይ ሴቷም ወንዱ ሙሴ ይባላል። ያንን አገልግሎት በኃላፊነት የሚመራ ማለት ነው ሙሴ ማለት። ምክትልም አለው። ምክትሉ ግልገል ሙሴ ይባላል። ለሴቱም ለወንዱም የሚሰጥ ስያሜ ነው ማለት ነው። እና እነዚህን ይዘዋል። ስለዚህ በቤተ ክርስቲያን ውስጥ ካሉት ቤቶች መካከል የግድ ከሆኑት መካከል ቤተልሔምና የግብር ቤት ነው። ወደዛ መግባት ስለማይቻል መግባት ከሚቻልባቸው አንዱ ወደ ሆነው የፍትሐት ቤት እንሄዳለን ማለት። እሺ፣ በምን ያህል ርቀት ነው መቀመጥ ያለባቸው? 40 ክንድ ከቤተልሔምና ከግብር ቤት መራቅ አለባቸው። ይሄ ሚስጥር ይኖረው ይሆን? ሙሴ በደብረ ሲና ህዝቡን ይዞ ጌታ ወደ ደብረ ሲና ሲጠራው ህዝቡ 40 ክንድ ርቆ እንዲቆም አዞታል። በእግዚአብሔር ኃይል በመለኮታዊው ኃይል ደብረ ሲና ትጣያስ ነበር ይላል። እና ቤተክርስቲያንም የመለኮታዊው የመድኃኔ ዓለም የኢየሱስ ክርስቶስ ማደሪያ እንደመሆኗ ክብሯ መጠበቅ ስላለበት ያንኑ ምሳሌነት ይዘው ወይም ደግሞ አባቶቻችን ከዛ ምሳሌነት ከደብረ ሲናው ምሳሌነት በመነሳት ምዕመናን 40 ክንድ ሊርቁ ይገባቸዋል የሚለውን ሥርዓት ደንግገውልናል። በዚያ መሰረት ነው ምንድነው በቤተ ክርስቲያናችን ከሚከናወኑ ታላላቅ ሥርዓቶች አንዱ የፍትሐት ሥርዓት ነው። የፍትሐት ሥርዓት የሚከወንበት ስፍራም የራሱ ትርጓሜና ትምህርት አለው። ክርስቲያኖች ምዕመናን ከዚህ ዓለም በሞት በሚለዩበት ጊዜ አስከሬናቸው ያው በሳጥን ወይም ደግሞ በአስከሬን ዕቃ ተይዞ መጥቶ እዚህ ቦታ ላይ አርፎ ከዛ ያ ጸሎተ ፍትሐት የሚባለው አገልግሎት ምክንያቱም ክርስቲያኖች በአጸደ ሥጋ ማለት አሁን እኛ የምንኖረው በአጸደ ሥጋ ነው። እንደዚህ ነፍስና ሥጋችን ተዋህዳ የምንኖርበት ነው። ነፍስ ከሥጋ ደግሞ ተለይቶ ደግሞ በአካለ ነፍስ የሚኖሩት ደግሞ ምዕመናን በአጸደ ነፍስ ይባላል ያ ሕይወት። እና በአጸደ ነፍስ ያሉ በአጸደ ሥጋ ላሉ ይጸልያሉ። እነሱ የሚጸልዩበት መንገድ መንፈሳዊ ነው፣ ረቂቅ ነው። እኛ ደግሞ በሥጋ ያለነው ደግሞ ይታወቀናል። በምንችለው ሁሉ ጸሎት እናደርጋለን ማለት ነው። ቤተ ክርስቲያን በሕይወተ ሥጋ ሳሉም የምትጠራቸው ከሞቱ በኋላም ደግሞ አስከሬናቸው ወደ ቤተ መቅደስ ሲመጣ እከሌን ዓመተ ሥላሴን የምትባል ያገልጋይህን የባሪያን ነፍስ ማር ብለው ካህናቱ ይጸልያሉ። ሰው ከሞተ በኋላ የዚህ ዓለም ስሙ ከሞተ በኋላ ይጠራል። እንደው ሰውየው ገሌ መጣ፣ ከበደ መጣ፣ ዘለቀ ኤልያስ መጣ ሳይሆን አስከሬን መጣ፣ በርኑ መጣ፣ ተነሱ እንነሳ እንቀበል ነው። ሟቹ አስከሬን እዚህ ጋር ተቀምጦ ዙሪያውን ካህናት ከበው ጸሎት የሚያደርሱበት ቤት የፍትሐት ቤት ወይም የጸሎተ ፍትሐት ቤት በመባል ይታወቃል። ይሄኛው አትሮንስ ነው። በተለይ ለጸሎተ ፍትሐት አገልግሎት የሚውለው በዋናነት የሚታወቀው ትልቁ መጽሐፈ ግንዘት ይባላል። እና ይሄ አትሮንስ መጽሐፈ ግንዘት የሚቀመጥበት ነው ማለት ነው። እና እዚህ ላይ ሆነው ያንን ጸሎት የሚከናወንበት አንድ ቅዱስ ንዋይ ነው ማለት ነው። በቤተ ክርስቲያናችን ትልቅ ስፍራ ከሚሰጣቸው ቦታዎች አንዱ ጉባኤ ቤት ነው። የጉባኤ ቤት ከቤተ መቅደስ ተለይቶ ለብቻው የሚሰራበት ሕግና ሥርዓት ምሳሌና ትርጓሜ አለው። እሱን ደግሞ ስንሰማ
ቤተክርስቲያንን ይበልጥ እናከብራታለን። ሌላኛው የጉባኤ ቤት የምንለው ነው። ጉባኤ ቤት በተለይ ደብር በምንለው ቤተክርስቲያን ውስጥ በቅጽረ ግቢ ውስጥ ጉባኤ ቤት ይኖራል። ጉባኤ ቤት ማለት በየዘርፉ የቅኔ መምህር ሊሆኑ ይችላሉ፣ የመጽሐፍቱ የብሉይ ኪዳን የሐዲስ ኪዳን መምህራን ሊሆኑ ይችላሉ፣ የድጓ መምህራን ሊሆኑ ይችላሉ። እነዚያ መምህራን ወንበር ዘርግተው የሚያስተምሩባቸው ትምህርት ቤቶች ጉባኤ ቤቶች ይባላሉ። ብሎ በኢሳይያስ ያናገረውን ቀናውን ይደዋ በነቢያት በካህናት ጉባኤ አመሰግናለሁ ይላል። አሁን እንግዲህ የነቢያት የካህናት ጉባኤ አለ። እንደውም ትንቢት የሚነገርበት እንኳን ነብዩ ሳሙኤል አውቴዝራማ በሚባል ቦታ ራሱ ትንቢት የሚናገርበት ወደዛ ጉባኤ ይለዋል። እንደገና ደግሞ የሐዋርያት ጉባኤ አለ። ጽርሐ ጽዮን የተሰበሰቡበት ክርስቶስ ካረገ በኋላ እስከ 10 ቀን ጠብቁኝ መንፈስ ቅዱስን እስከ ተለብሶ ኃይለ ማርያም ከአርያም ኃይልን እስከምትጎናጸፉ እስከምታገኙ ድረስ እስከምልክላችሁ ድረስ በጽርሐ ጽዮን ቆዩ አላቸው። እነሱም እየዘመሩ እያመሰገኑ ቆዩ። ጽርሐ ጽዮን የሐዋርያት ጉባኤ ነው። በዛ መንፈስ ቅዱስ ተገልጧል፣ መንፈስ ቅዱስ ወርዷል። ስለዚህ ጉባኤ ቤት ማለት የመንፈስ ቅዱስ መውረጃ ሙራደ መንፈስ ቅዱስ የመንፈስ ቅዱስ መገኛ ናት። በጉባኤ ቤት ያልታየው ይታያል፣ ያልተመሰጠረው ይመሰጠራል፣ ያልተነበበው ይነበባል፣ ያልተተረጎሙት መጻሕፍት ይተረጎማሉ። ይህን ደግሞ የሚያስችል መንፈስ ቅዱስ ነው። አምላካችንም በአንቀጸ ብፁዓን ሲያስተምር እርሱ ከፍ ካለ ቦታ ሆኖ እንዳስተማረ ህዝቡ ደግሞ ሰማያኑ ደግሞ ዝቅ ብለው ትምህርቱን ሲሰሙ እንደነበረ እናያለን። መምህር ከፍ ካለ ቦታ ሰማያን ዝቅ ካለ ቦታ የሆኑ እንደሆነ ትምህርቱ በአግባቡ ይረዳልና ይሰማልና ማለት ነው። አቤት ቤተክርስቲያን ምንኛ ስንዱ እመቤት ነች። በቤተክርስቲያን ዙሪያ ከሰራንላችሁ ቪዲዮ ምን ተማራችሁ? በቀጣይስ የትኛውን የቤተክርስቲያን ስርዓት እንድንሰራላችሁ ትፈልጋላችሁ? በስርዓተ ቅዳሴ ዙሪያ ወይስ ደግሞ በስርዓተ ተክሊል አሊያም ደግሞ የቤተክርስቲያን ንዋየ ቅድሳትን በተመለከተ? እንግዲያውስ እናንተ የፈለጋችሁትን የተለያዩ የቤተክርስቲያን ስርዓቶችን በዚህ ኮሜንት ስር አስቀምጡልን። እኛም ደግሞ አብላጫ ድምጽ ያገኘውን የቤተክርስቲያን ስርዓት በቀጣይ ቪዲዮአችን ይዘንላችሁ የምንቀርብ ይሆናል። ይህንን ቪዲዮ ከወደዳችሁት ለወዳጅ ዘመዶቻችሁ ሼር በማድረግ ቤተክርስቲያንን እንዲያውቁ አድርጓቸው።